ፓርቲዎች በጸደቀው የእጩ ተወዳዳሪዎች የሥነ ምግባር ደንብ ተፈጻሚነት ላይ ስጋት እንዳላቸው ገለጹ። በሕገ ወጥ አዘዋዋሪዎች ከሀገር የወጡ ኢትዮጵያውያን ሊቢያ ውስጥ ኢሰብአዊ ድርጊት እየተፈጸመባቸው መሆኑን ተመድ አስታወቀ። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ምርጫ ቦርድ በትግራይና አማራ ክልሎች ላይ ያስተላለፈውን ውሳኔ እንዲታገድ አዘዘ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ፓርቲዎች በጸደቀው የእጩ ተወዳዳሪ የሥነ ምግባር ደንብ ተፈጻሚነት ላይ ስጋት እንዳላቸው ተናገሩ። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 14 ቀን 2018 ዓ.ም በ40 ተፎካካሪ ፓርቲዎች ተፈርሞ የጸደቀው የእጩ ተወዳዳሪዎች የሥነ ምግባር ደንብ ተፈጻሚነት ላይ ስጋት እንዳላቸው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ፣ ነጻነትና እኩልነት ፓርቲና የቁጫ ህዝቦች ዴሞክራሲያዊ ፓርቲ ገለጹ። የካቲት 14 ቀን 2018 ዓ.ም የተፈረመው በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ እጩዎች ስነ ምግባር ደንብን በተመለከተ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ዋና ሰብሳቢ ራሄል ባፌ ለሪፖርተር እንደገለጹት ደንቡ የካቲት 14 ቀን 2018 ዓ.ም ከመጽደቁ ከአንድ ቀን በፊት ውይይት አድርገውበታል። በመድረኩ ያነሷቸው ሀሳቦች ሙሉ በሙሉ ባይሆኑም እንኳን በደንቡ ላይ መካተታቸውን፣ ሆኖም ንግግር የተደረገባቸውን ጉዳዮች ወደ መሬት አውርዶ መተግበር ላይ ያፈጻጸም ችግር መኖሩን፣ ወደ ምርጫ ክልሎች እየተወረደ ሲኬድ ስምምነት የተፈጸመባቸው ጉዳዮች ተግባራዊ ሲደረጉ እንደማይስተዋሉ ከተሞክሮ የሚታወቁ መሆናቸውንም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በነጻነት ተቀስቅሶ መስራት የሚችል የራሱ የሆነ የፍትህ አካል የሌለው መሆኑን፣ ነገር ግን የመንግስት አካላትን ሲጠቅም ደግሞ ለገዢው ፓርቲ ትስስር ያለው ነው እንጂ ነጻ አይሆንም የሚል መረጃ እንዳለም አመላክተዋል። ይህም በነጻነት ተንቀሳቅሶ ድንጋጌዎችን ማስከበር እንደማይቻል የሚያሳይ ነው ሲሉም ገልጸዋል። በዚህም ቦርዱ ትኩረት ሰጥቶ ሊሰራበት እንደሚገባ ተፎካካሪ የፖለቲካ ፓርቲዎች ማህበረሰቡንና መንግስትም የሥነ ምግባር ስርዓቱን በአግባቡ መተግበር ላይ በትኩረት መስራት እንዳለባቸው አሳስቧል። ከነጉድለቱም በትክክል መተግበር ከተቻለ ጥሩ ጅማሬ ይሆናል ጥሩ ጅማሬ ይሆናል ሲሉም ገልጸዋል። የነጻነት እኩልነት ፓርቲ ሊቀመንበር አብዱል ቃድር አደም በበኩላቸው በምርጫ ወቅት ሊኖሩ የሚችሉ ስርዓት አልባ ተግባራትን እንዲቀንሱ ለማድረግ የሥነ ምግባር ደንቡ መዘጋጀቱ ጥሩ ነው ሲሉ ሀሳባቸውን ሰጥተዋል። እንደ ሊቀመንበሩ ገለጻ እንደ ተፎካካሪ ፓርቲ ገዢው መንግስት በዚህ የሥነ ምግባር ደንብ አይገዛም የሚል ስጋት እንዳላቸውም አስረድተዋል። ትልቅ አቅም ያለው ገዢው ፓርቲ ነው። ሁሉም ቦታ መድረስ ይችላል። ዜጎችን በገንዘብ ከመደለል ጀምሮ ከስራና ከሴፍቲኔት ተጠቃሚነት ሊያወጣቸው እንደሚችል ሊያስፈራራ ይችላል በሚል ለህጉ ተገዢ ላይሆን ይችላል ባይ ናቸው። የቁጫ ህዝቦች ዴሞክራሲያዊ ፓርቲ ቁህዴፓን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ገነነ ገደቡ በበኩላቸው የሥነ ምግባር ደንቡ ሰላማዊ ነጻ ምርጫ ለማድረግ የሚሰራ ሆኖ እንዳገኙት በተቀመጠው መሰረት ወደ መሬት ወርዶ ከተሰራበት በማዕቀፍ ደረጃ ጥሩ ነው እንደተባለም ተገንዝበዋል። እንደ አቶ ገነነ ገለጻ ወሳኙ ጉዳይ ደንቡን መሬት ላይ ተፈጻሚ ማድረግና በተቀመጠው ቅጣት እርከን ልክ ችግር ፈጣሪ አካላትን በህጉ ተጠያቂ ማድረግ ነው ብለዋል። ካለፈው ምርጫ አንጻር ደንቡ በትክክል ተፈጻሚ ይሆናል ወይ በሚለው ላይ ስጋት እንዳላቸው፣ ሆኖም ተግባራዊ ይሆናል ብለው እንደሚጠብቁም አምነዋል። ይህ ሲሆን ነጻ ገለልተኛና ፍትሃዊ ምርጫ ማካሄድ የሚያስችል ምቹ ሁኔታ ይፈጠራል ብለው እንደሚያስቡም ተናግረዋል። ምርጫ ቦርዱ በደንቡ መሰረት አጥፊዎችን በመከታተል የቅጣት እርምጃ ይወስዳል ብለው እንደሚጠብቁም አክለው ገልጸዋል። የአማራ ክልል የፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢ የአማራ ዴሞክራሲ ንቅናቄ ሊቀመንበር አቶ ተስፋሁን አለምነህ የሥነ ምግባር ደንቡ በምርጫው የሚወዳደሩ አካላትን እኩል የሚያደርግ በመሆኑ ለህጉ ተገዢ መሆን ነው ብለው እንደሚያምኑም ጠቅሰዋል። ምርጫ ዜጎች ሉዓላዊ የስልጣን ባለቤትነታቸውን የሚያረጋግጡበት አንዱ መንገድ መሆኑንና ሁነቱን ለማካሄድ ሰላም እንደሚያስፈልግ የጠቀሱት አቶ ተስፋሁን በበኩላቸው የአማራ ክልል በአሁኑ ወቅት ሰላሙ በአንጻራዊነት እየተረጋገጠለት በመሆኑ ምርጫው ይካሄዳል ብለው እንደሚጠብቁም ጠቅሰዋል። 19 የሚደርሱ ፓርቲዎች በክልሉ ተመዝግበው እየተንቀሳቀሱ እንደሚገኙና እጩዎቻቸውን ማስመዝገባቸውንም ገልጸዋል። እነዚህ ፓርቲዎች በምክር ቤቱ አማካኝነት የሰላም ጸጥታ ጉዳይ መፍትሄ እንዲቀመጥ ጥያቄ እንደሚያቀርቡም በዚህ በተሰሩ ስራዎች ከጊዜ ወደ ጊዜ መሻሻሉ እንዳለም ጠቁመዋል። የቁህዴፓ ተወካይ አቶ ገነነ ፓርቲው ከ60 በላይ እጩዎችን ለደቡብ የኢትዮጵያ ክልልና ለህዝብ ተወካዮች ምክር ቤት ቦታዎች ለማወዳደር ማቅረቡን ተናግረዋል።
ፓርቲው የምርጫ ቅስቀሳ ለማድረግ ዝግጁነቱን ማድረጉንና ዝግጅት ማድረጉን ሆኖም ቁጫ የምርጫ ክልል ላይ ከባለፈው ምርጫ ጀምሮ እስካሁን ድረስ ምንም አይነት የፖለቲካ እንቅስቃሴ ማድረግ እንደማይቻልም ገልጿል። 16 የሚደርሱ የፓርቲው ጽህፈት ቤቶች እንደወደሙ፣ የፓርቲው አባላትም በነጻነት እንደማይንቀሳቀሱ፣ ከተንቀሳቀሱም እንደሚታሰሩና አላግባብ ድብደባ እንደሚፈጸምባቸው ገልጸው መንግስት፣ ገዢው ፓርቲና ብሔራዊ ምርጫ ቦርድ ለችግሩ መፍትሄ ለመስጠት እንቅስቃሴ እንደሚያደርጉ መናገራቸውን፣ ሆኖም አጥፊዎች ላይ አስተዳደራዊ፣ ፖለቲካዊና ህጋዊ እርምጃ ባለመውሰዳቸው የፖለቲካ ምህዳሩ ዝግ ነው ብለው እንደሚያስቡም አስረድተዋል። በዚህ ሁኔታ በምርጫው እንዴት ልትሳተፉ ትችላላችሁ በሚል ሪፖርተር ጥያቄ ያቀረበላቸው አቶ ገነነ መንግስት ችግሮች ይስተካከላሉ ብሎ ቃል እየገባ መሆኑን ጠቅሰው ይህንን ያደርጋል ብለው እንደሚጠብቁና ካልሆነ ግን ለህዝብም ለሀገርና ለብሔራዊ ምርጫ ቦርድ አሳውቀው የሚወስዱትን እርምጃ ወደፊት ይፋ እንደሚያደርጉም ጠቁመዋል። ነጻነትና እኩልነት ፓርቲ 1500 እጩ ተወዳዳሪዎችን ማቅረብ የሚያስችለውን የምርጫ ስትራቴጂ ሰነድ አዘጋጅቶ ወደ ስራ ማስገባቱንና ምርጫ ቦርድ ምርጫ አካሄድባቸዋለሁ ባላቸው ክልሎችና የከተማ አስተዳደሮች ለመሳተፍ ጥረት እያደረጉ እንደሚገኙ አብዱል ቃድር ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ንዋይ የሰባተኛው ጠቅላላ ምርጫ የእጩዎች ስነ ምግባር ደንብን አስመልክቶ ባደረጉት ገለጻ የስነ ምግባር ደንቡ ቀጣዩ ምርጫ ሰላማዊ፣ ፍትሐዊና የህዝብ ፍላጎት በተንጸባረቀበት መንገድ እንዲሆን የሚያደርግ ነው ብለዋል። በሌሎች አግባብነት ባላቸው ህጎች የተደነገጉት እንደተጠበቀ ሆነው ይህንን የስነ ምግባር ህግ ተላልፎ በተገኘ ማንኛውም የሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገበ የፖለቲካ ፓርቲም ሆነ የግል እጩ ተወዳዳሪ የስነ ምግባር ጥሰት እንደፈጸመ ተቆጥሮ ቦርዱ የሚወስነውን ቅጣት ተፈጻሚ ይሆንበታል ሲሉም ጨምረው ተናግረዋል። በህገወጥ አዘዋዋሪዎች ከሀገር የወጡ ኢትዮጵያውያን ሊቢያ ውስጥ ኢሰብአዊ ድርጊት እየተፈጸመባቸው መሆኑን ተመድ አስታወቀ። የተባበሩት መንግስታት ድርጅት ተመድ የሰብአዊ መብቶች ኮሚሽን በሊቢያ ዋና ከተማ ትሪሊያና የተለያዩ ስፍራዎች ማጎሪያዎች ኢትዮጵያንን ጨምሮ የበርካታ ሀገር ዜጎች በህገወጥ አዘዋዋሪዎች ጭካኔ የተሞላበት ኢሰብአዊ ድርጊት እየተፈጸመባቸው መሆኑን አስታወቀ። ኮሚሽኑ እንደ አውሮፓውያን አቆጣጠር ከጥር 2024 እስከ 2025 መገባደጃ ላይ በነበሩት ጊዜያት በስደተኞች፣ በተፈናቃዮች፣ በጥገኝነት ጠያቂዎች ላይ እየደረሰ ያለውንና ቀጥለዋል ያላቸውን የመብት ጥሰቶችን የተመለከተ ሪፖርት ከቀናት በፊት ይፋ አድርጓል። ተመድ በሊቢያ ከተሞች ውስጥ ህገወጥ አዘዋዋሪዎች ሰዎችን በብዛት በሚያስቀምጡባቸው ማጎሪያዎች ውስጥ ጭካኔ በተሞላበት መንገድ ስልታዊ የመብቶች ጥሰት መፈጸማቸውን አረጋገጥኩ ያለው የጉዳቱ ሰለባ ከነበሩ ሰዎች መረጃ በማሰባሰብ የመብት ተሟጋቾችን፣ ሲቪክ ማህበረሰብ ድርጅቶችንና መንግስታዊ ያልሆኑ ተቋማትን በማነጋገርና ሰነዶችን በማካተት መሆኑንም ገልጿል። የኢትዮጵያ፣ የባንግላዴሽ፣ የካሜሩን፣ የግብጽ፣ የኤርትራ፣ የኬንያ፣ የጋና እንዲሁም የናይጄሪያ ዜጎች ላይ ህገወጥ አዘዋዋሪዎች ሊቢያ ድንበር ውስጥ የአገሪቱን ህግና ዓለም አቀፍ የሰብአዊ መብቶች ድንጋጌዎችን የተላለፉ የመብት ጥሰቶች መፈጸማቸውን አስታውቋል። በኢትዮጵያ በትግራይ ክልልና በሰሜን ክፍሎች በሚስተዋለው ተለዋዋጭ የጸጥታ ሁኔታ በቀደሙ ጊዜያት በተፈጸሙ የመብት ጥሰቶች ፈጻሚዎች ተጠያቂ ባለመሆናቸው በዜጎች ላይ አለመተማመን በመፍጠሩ በብሔረሰቦች መሃል የሚታይ ውጥረትና ከባቢያዊ ግለቶችን ዜጎችን ለስደት እየዳረጓቸው እንደሆነ የኮሚሽኑ ሪፖርተር ያብራራል። በሊቢያ የህገወጥ አዘዋዋሪዎች ካምፖች ውስጥ ለ3 ዓመታት ከነ ልጆቹ ተዘግቶበት የቆየና ገንዘብ ክፈል ተብሎ የማሰቃየት ድርጊት እየተፈጸመበት እንደሆነ የተናገረ አንድ ኢትዮጵያዊ በህገወጥ አዘዋዋሪዎች ለጾታዊ ጥቃትና ለስቃይ የተዳረገች አንዲት ኢትዮጵያዊ $6000 መክፈሏን ማስረዳቷንም ጠቁሟል። በሊቢያ አልኩፍራ በተሰኘ ስፍራ አንድ ህፃን ለማስለቀቂያ ገንዘብ ሲለምን መታየቱን፣ በዚሁ ስፍራ አንዲት ወጣት ኢትዮጵያዊት በተደጋጋሚ ተገዳ ከተደፈረችና ለእርግዝና ከተዳረገች በኋላ የጽንስ መጨንገፍ ስለገጠማት ሕክምና ሳታገኝ ለጤና መታወክ መጋለጧን፣ እድሜዋ የገፋች አንዲት ኢትዮጵያዊት የሕክምና አገልግሎት ተነፍጓት ለአስገድዶ መደፈር፣ ለድብደባ፣ ለምግብ ክልከላና ለረሃብ መዳረጓን ከዛም ህይወቷ ማለፉን በሪፖርቱ ተገልጿል። ከህገ ወጥ ማጎሪያ ተይዘው ወደ እስር ቤት ከተወሰዱ 1500 ሰዎች ውስጥ ኢትዮጵያውያን እንደሚገኙበት የሚገልጸው ሪፖርቱ
በነበረው ኢሰብአዊ የተሞላበት አያያዝ ምክንያት በምግብ እጦት ሕይወታቸው ያለፉ እንደነበሩም አብራርቷል። ከተጠቀሱት ሀገሮች በሕገ ወጥ አዘዋዋሪዎች እጅ ከወደቁት መካከል በግዳጅ የጉልበት ስራ የተሰማሩ፣ በተጨናነቀ ማጎሪያ ውስጥ ያሉ፣ ተደጋጋሚ የሆነ ያስገድዶ መድፈርና የማሰቃየት ድርጊት የተፈጸመባቸው፣ በግዳጅ የማስለቀቂያ ገንዘብ እንዲያስልኩ የተደረጉ፣ ምግብ፣ ውሃ በመከልከላቸው ምክንያት ለሞትና ለጤና እክል ችግር የተጋለጡ በርካቶች መሆናቸውን በሪፖርቱ ውስጥ ተካቷል። የተመድ ኮሚሽን በተጨማሪም በጥይት የተገደሉ፣ ከቤተሰቦቻቸው ተለይተው የታሰሩ፣ ሕክምና መከልከልን ጨምሮ ሰፋ ያሉ ስልታዊ የመብት ጥሰቶች የተፈጸመባቸው መኖራቸውን አረጋግጫለሁ ብሏል። ከሪፖርቱ በኋላም ይህ ስልታዊ የመብት ጥሰት ተጠናክሮ መቀጠሉንና የስደተኞች ሕይወት በአስቸጋሪ ሁኔታ ውስጥ መቀጠሉ ጭካኔ የተሞላበት ነገር ግን የተለመደ እውነታ እየሆነ መምጣቱን የተመድ የመብት ተቋም በሪፖርቱ አስታውቋል። በሊቢያ ያለው የስደተኞች ሁኔታ አስፈሪና የገዘፉ የመብት ጥሰቶች እየተፈጸሙ መሆናቸውን የገለጸው ተመድ ሪፖርቱ እስከ ተጠናከረበት ጊዜ ድረስ በስፍራው ምንም አይነት ለውጥ ባለመታየቱ አፋጣኝ ዓለም አቀፍ ምላሽ ይፈልጋል ብሏል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።